ቅዱሳን ኢያቄምና ሐና ድንግል እመብርሃንን ከወለዱ በኋላ ለ3 ዓመት እግዚአብሔርን ሲያመሰግኑ ነዳያንን ሲያገለግሉ ኖሩ። በእነዚህም ዓመታት ቅድስት ሐና ድንግል ማርያምን ከቅፏ ወርዳት አታውቅም። ቅዱሳን መላእክትም ዘወትር እየመጡ ያጫውቷት ይንከባከቧት ነበር። 3 ዓመት በሞላት ጊዜም በቅድስት ሐና አሳሳቢነት ስለታቸውን ይፈጽሙ ዘንድ ተዘጋጁ። እንደ ሥርዓቱ የሚዘጋጀውን መባውን ይዘው ወደ ቤተ መቅደስ ሲደርሱ አበው ካህናትና የመቅደሱ አገልጋዮች ሁሉ ሊቀበሏቸው ወጡ። ሊቀ ካህናት ቅዱስ ዘካርያስና ስምዖን ኢያቄምና ሐና ከድንግል ማርያም ጋር ቆሞ ሳለ ሊቀ መላእክት ፋኑኤል ከሰማይ ወርዶ ረቦ ታየ። ከቅዱስ ዘካርያስ ጀምሮ ሁሉም ሰው ህብስትና ጽዋውን ለመቀበል ቀረበ። ግን መልአኩ ራቀ። ድንግል ማርያም በቀረበች ጊዜ ግን ከመሬት አፈፍ አድርጎ አንስቶ ክንፉን ጋርዶ ሰማያዊ ማዕድን መገባት። በዚህም ደስ የተሰኙ ካህናት ህዝቡ ሁሉ እየዘመረ በታኅሳስ 3 ቀን ወደ ቤተ መቅደስ አስገብተዋታል። የድንግል ማርያም በረከቷ አይደርብን። እግዚአብሔር አምላካችን የጽድቅን ፍሬ ሳናፈራ በሞት እንዳንወሰድ ይርዳን። አሜን።